ሰላም ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? እንግዲህ ጎልድን ከኤስኬ አንጻር እንዲሁም ከቮሊዩም ኤሪያዎች አንጻር ቀጣይ ሳምንት ምን ሊሆን ይችላል የሚለውን አብረን እንመለከታለን። አብራችሁኝ ቆዩ። ታዲያ እንግዲህ ከስሪ መንዝ ጀምረን እንግዲህ ቶፕ ቱ ዳውን አናሊሲስ ለመስራት እንሞክራለን። እንግዲህ ቻርት ላይ እንደምትመለከቱት እንግዲህ የጎልድ ቻርት ነው የምንጀምረው 30 ምናምን ቤት 40 ምናምን ዶላር ሲሸጥና ሲገዛ በነበረበት ታይም ጀምረን ነው አናሊሲሳችንን የምንጀምረው። ታዲያ እንግዲህ እዚህ ጋር የኦል ታይም ሎ የሆነ ሲኮንስ አለ የሚጀምርበት፣ ከዛ ነው እንግዲህ ፕራይስ የሚጀምረው። እንግዲህ ስለ ሲኮንስ ሞር ዩቲዩብ ቻናል ላይ ታገኛላችሁ። ይሄንን ሙቭመንት እንግዲህ አንድ ሲኮንስ ኤቢሲ ከጨረሰ በኋላ ከዛ የዚህንን ኦቨርኦል ሪትሬስመንት ኤክስፔክት እናደርጋለን። ነገር ግን እዚህ ጋር እንግዲህ ከጎልደን ዞን በታች ስለነበረ ይሄንኛው ደብሊውሲኤልን የማክበር ቻንሱ ዝቅተኛ ነው። ስለዚህ እሱንም 38% ተች አድርጎ ቱ ዘ አፕሳይድ ፑሽ አድርጓል ማለት ነው፣ በዚህ ምክንያት ማለት ነው። ታዲያ ይሄ ከተፈጠረ በኋላ እንግዲህ ቀጣይ የምንሄደው ወደ መንዝሊ ነው። የዚህንን ቢ መሰረት አድርገን ከዚህ ጀምረን ደግሞ ምንድን ማድረግ እንችላለን ማለት ነው፣ ሲኮንስ መስራት እንችላለን። እንግዲህ እንድታስተውሉት የምፈልገው ነገር በስሪ መንዝ ቻርታችን ላይ ኤክስፔክት የሚደረገው 4000 ቤት ይገባል ተብሎ ነው ኤክስፔክት የሚደረገው ማለት ነው። ግን ያው ረጅም ጊዜ ይወስዳል። እሱ ከመሆኑ በፊት ግን እዚህ በዊክሊ በመንዝሊ ደግሞ ሌሎች ሲኮንሶች አሉን ማለት ነው። እንግዲህ መነሻ የምናደርገው ይሄንን ነው። መነሻ አድርገን እዚሽ ጋር በቀይ የምትመለከቷትን ሲኮንስ ምንድን ያደርጋል ማለት ነው፣ አንዴ ኮምፕሊት ያደርጋል ማለት ነው። ከየት ተነስቶ? ከቢ ሲኮንስ ከቢ ፖይንት ተነስቶ ማለት ነው። እሱን ፉልፊል ካደረገ በኋላ ሌላኛው እንግዲህ እዚህ ጋር በሰማያዊ እንደምትመለከቱት ይሄን ቻይልድ ሲኮንስ ከጨረሰ በኋላ 38% ሪትሬስመንት አላት። ይችል እንደው በዊክሊ ብታዩት ሞር ክሊር ይሆናል ብዬ አስባለሁ። አንድ ፕራይስ እንግዲህ ሲ ሌቭል ጋር ከደረሰ በኋላ ወደ ደብሊውሲኤል ኤክስፔክት ይደረጋል። እዚህ ጋር 38% ተች አድርጎ ሲኮንስ መስርቶ ቱ ዘ አፕሳይድ ፑሽ ማድረግ ይጀምራል ማለት ነው። ይህ በእንዲህ እንዳለ እንግዲህ ይህኛውን ደግሞ በሐምራዊ የምትመለከቱትን ከዚህ ቢ ፖይንት ተነስተ ደግሞ ሲኮንስ መስራት እንችላለን። ይህንን መሰረት አድርገን ሲኮንሶቹን በሙሉ ድሮ ስናደርጋቸው ምንድን ይሆናል ማለት ነው፣ ሲ ሌቭላቸው ወይም ደግሞ ታርጌት ኤሪያቸው ተመሳሳይ ቦታ ላይ ይሆናል ማለት ነው። ስለዚህ ፕራይስ እሱን ፉልፊል አድርጓል ማለት ነው። ሌላኛው ሲኮንስ የምንሰራበት መንገድ ደግሞ ላይክ ሲ ቦክስ ውስጥ ገብቶ ወደ ታች ደብሊውሲኤልን ሳይሰጥ ሲቀር ከሲ ቦክስ ተነስተን ወይም ከሲ ቦክስ ከወጣ በኋላ የፈጠረውን ሎ መሰረት አድርገን ሲኮንስ እየሰራን መሄድ እንችላለን። ልክ እንደዚህ እያደረግን እየተከተልነው ስንሄድ አሁን ያለበት ሌቭል ላይ 3400 እና 3500 ላይ ያርፋል ማለት ነው። ይሄ ሙቭመንት ማለት ነው። ስለዚህ ፕራይስ እንግዲህ ሙሉ ለሙሉ ታርጌቱ ምንድን አድርጓል ማለት ነው፣ ፉልፊል አድርጓል ማለት ነው። በምን? በዊክሊ ማለት ነው። ሲ ሌቭል ላይ ከደረሰ በኋላ ደግሞ የተለያዩ ነገሮች አፕን ያደርጋሉ። አንደኛው ኮንሶሊዴሽን ነው፣ ኤክስፔክት የሚደረጉ ነገሮች ናቸው። ወይም ደግሞ ብሬክ አድርጎ ሲ ቦክስን ጥሶ የሚሄድ ሌላኛው ኤክስፔክቴሽን ነው። ካልሆነም ደግሞ ደብሊውሲኤልን የመስጠት የዚህንን ሙቭመንት ደብሊውሲኤል የመስጠት ባህሪ ኤክስፔክት ይደረጋል ማለት ነው። ምንድን ጋር ከደረሰ በኋላ? ሲ ጋር ከደረሰ በኋላ ሴናሪዮ በዛ ይላል ማለት ነው። ለዛም ነው አሁን ትሬድ ትንሽ አስቸጋሪ የሆነው። የሃየር ታይም ፍሬም ሲ ሌቭል ጋር ስለደረሰ ትንሽ አስቸጋሪ ይሆናል ማለት ነው። ቢሆንም ግን ቶፕ ቱ ዳውን ስንገባ ብዙ ኮንፈርሜሽኖችን እና ብዙ እንትኖችን እያገኘን እንመጣለን ማለት ነው። ብዙ ሲኮንሶችን እያገኘን እንመጣለን እና ትሬድ የምናደርግባቸው ሜካኒዝሞችም ይኖሩናል ማለት ነው። ታዲያ እንዲህ እያደረግን ፕራይስን ደግሞ ከአንዱ ቢ ሌቭል እየተነሳን ልክ እንደዚህ አሁን ይሄ ዴይሊ ላይ ነው፣ ሲኮንሶችን እየሰራን ስንሄድ የት ጋር እንደርሳለን ማለት ነው፣ እዚህ ጋር እንደርሳለን። ያው እሱ ትንሽ ሌሎቹን ለማሳየት ጊዜም ስለማይኖር ማለት ነው። ታዲያ እዚህ ጋር ከዚህ ልክ ቅድም እንዳልኳችሁ ሲ ሌቭል ጋር
ደርሶ ተመልሶ WCLን በማይሰጥበት ሰዓት ሲኮንስ እንጀምራለን። ከዚህ ፖይንት ላይ ሲኮንስ ጀምረን ይሄኛውን እንግዲህ ፋይናሊ ይሄኛውን ሲኮንስ እዚህ ጋር ጨርሶታል ማለት ነው። 3500 ላይ ሲኮንሱን ጨርሶታል ማለት ነው። ታዲያ እሱን ከጨረሰ በኋላ እዚህ ጋር WCL አለ። ይህን WCL ሪስፔክት አድርጎታል ብለን የምናስበው ቀጥታ ሄዶ ይህንን አክቲቬት ሲያደርግልን እዚህ ጋር 3500 ላይ ያለውን አክቲቬት ቢያደርግልን ቱዝ አፕሳይድ የሚሄድ እድሉ ከፍተኛ እንደሆነ እናረጋግጣለን ማለት ነው። ወይም ደግሞ አዲስ ትልቅ ሲኮንስ ክሬት እንዳደረገ ኤክስፔክት እናደርጋለን እና እሱን ሲኮንስ ተከትለን እንሄዳለን ማለት ነው። ነገር ግን ስቲል ናው አክቲቬሽን የለም። የዚህኛውንም የተመሰረተውንም ወደታች የተመሰረተውን ቢ ሌቭልም ዲአክቲቬት ለማድረግ ፈቃደኛ አይደለም። እሱ ቢ ሌቭሉ ያለው ደግሞ 3440 ላይ ቢ ሌቭል አለ። እሱንም ደግሞ ዲአክቲቬት ለማድረግ ፈቃደኛ አይደለም ማለት ነው። ስለዚህ ልክ እዚህ ጋር እንደምታዩት ወደ 4 ሰዓት ተመልሰን ስንመጣ ምንድን አለው ማለት ነው። ከላይ ወደ ታች ምንድን አለው ሲኩዌንስ አለው። ይሄ ሲኩዌንስ እዚህ ጋር ምንድነው አክቲቬት ሆኗል። ከላይ ወደ ታች አክቲቬት ሆኗል በ4 ሰዓት። ከዛ ይሄን አክቲቬት ካደረገ በኋላ አክቲቬሽኑ ዊክ ነበር የነበረው። ከዛ ተመልሷል ወደ ሰከንድ ቢ ተመልሷል። ይሄኛው አክቲቬሽኑ ምንድን ስለሆነ ዊክ ስለሆነ ወደ ላይ ተመልሷል። ከዚህ ከታች ወደ ላይም ሲሄድ ደግሞ ሲኩዌንሶች አሉት ማለት ነው። እንግዲህ በትልቁ እዚህ ጋርም ሌላ ሲኩዌንስ አለው። በትልቁ ሲኩዌንስ እዚህ ጋር አለው። ከዛ በተረፈ ደግሞ ኢንተርናሊ ያሉ ብዙ ሲኩዌንሶች አሉት ማለት ነው። ስለዚህ እነሱን አንድ ባንድ ደግሞ ወደ ታች ወረድ ብለን እናይና ፕራይስን ወደፊት ፎርካስት ለማድረግ የሚያስችለን ብዙ ነገሮችን እናገኛለን ማለት ነው። ሞር እንግዲህ እዚህ ጋር 45 ሚኒት ጋር ወርደን የተወሰኑ ነገሮችን ላሳያችሁ እፈልጋለሁ። የተወሰነ ግርታ የሚፈጥር ፖይንቶች ስለነበሩት እዚህ ፖይንት ላይ በደንብ እንድታስተውሉ የተወሰኑ ነጥቦችን አነሳላችኋለሁ ማለት ነው። እዚህ ጋር እንግዲህ እዚህ ጋር እንደምትመለከቱት ሁለት ሲኩዌንሶች ነበር የነበሩን ማለት ነው። ሁለት ሲኩዌንሶች ነበሩን እዚህ ፖይንት ላይ ማለት ነው። የመጀመሪያው እዚች ጋር አንድ ሌላ ሲኩዌንስ ነበረችን። ሶሪ እሷን ድሮ ማድረግ አለብኝ። እዚች ጋር አንድ ሲኩዌንስ እንደዚህ ነበር የነበረችን። ፖይንት አድርጎ እዚህ ጋር ጀስት ጥቁር ቀለም እንድንሰጣት ይችን ፖይንት በደንብ አስተውሉ። ይችል አንድ ይችኛዋ ሲኩዌንስ አለችን እዚች ጋር ይችኛዋ ሲኩዌንስ አለችን። ሁለተኛ ደግሞ ከዚች ቢ ተነስቶ ደግሞ የሚሄድ አንድ ሲኩዌንስ ነበረን ማለት ነው። ታዲያ እዚህ ጋር በደንብ እንድታስተውሉ የምፈልገው ነገር ከዚህ ይሄንኛው ሲኩዌንስ እዚህ ጋር አክቲቬት አድርጎ እየሄደ ነበር የነበረው። ታዲያ እዚህ ሲ ሌቭል ጋር ለመድረስ በጣም ጥቂት የተወሰኑ ፒፕሶች ይቀሩት ነበረ። አንድ 10-15 ፒፕሶች ይቀሩት ነበር እዚህ መሀል ላይ ማለት ነው። ሲ ሌቭሉ ይሄንኛው ስለነበረ ከላይ የነበረው ሲ ሌቭል ስለነበረ እዚህ በጥቁር የተሰራው ሲኩዌንስ ምንድን አላረገም ነበር ማለት ነው። ሲ ሌቭሉን ሪች አላረገም ነበር። እቺኛዋ ደግሞ እቺኛዋ ከቢ የተነሳችው በሰማያዊ ያለችው ሲኩዌንስ ደግሞ ታርጌቷን ምንድን አድርጋለች ማለት ነው፣ ፉልፊል አድርጋለች። ይሄ ስለነበረ ሲ ሌቭሏ ማለት ነው። ታዲያ ለእሷ WCL ሰጥቷል። ይሄ ማለት ከዚህ ጀምራችሁ ቻርቱን ብትመለከቱት ይሄንን እስከዚህ ድረስ ይሄንኛው ምንድን ነበረ ማለት ነው። ይሄንኛው WCL ነበር ማለት ነው። ለዚህ ለሰማያዊ ሲኩዌንስ WCL ሌቭሉ ነበረ። እሱን WCL ሌቭል እና ለዚህኛው ሲኩዌንስ ደግሞ ለጥቁሩ ሲኩዌንስ ደግሞ ወደ ላይ ሊሄደው ደግሞ እንደምን ሆኖ ያገለግላል ማለት ነው። እንደ BC ሆኖ ያገለግላል። እሱን ምንድን አድርጓል ማለት ነው፣ ሪስፔክት አድርጎ ቱዝ አፕሳይድ ፑሽ አድርጓል። ከዛ እዚህ ጋር ታርጌት ሌቭሉ ተመቷል ማለት ነው። እዚህ ፖይንት ላይ ታርጌት ሌቭሉ ተመቷል። ታዲያ ከዚህ ከቢሲ ላይም ደግሞ ሲኩዌንስ ጀምሮ ነበር። ነገር ግን ይሄ የተጀመረው ሲኩዌንስ እንግዲህ ከሪቨርሳል ፖይንት ብለን የምንጠቅሳቸው ፖይንቶች አሉ። ከነሱ ከሪቨርሳል ፖይንቶች መካከል አንደኛው 1.41 እና 1.44 ነበረ። ስለዚህ እሱን ተች አድርጎ ነው ቱዝ ዳውን ሳይድ የወረደው ማለት ነው። ስለዚህ ይሄ ከዚህ ፖይንት ላይ ሲመለስ ደግሞ
ቢንም የመስበር እንዲሁም ደግሞ ዜሮንም የመስበር ባህሪ ያለው። ስለዚህ ይሄ በጣም ከፍተኛ የሆነ ምንድን ይፈልጋል ማለት ነው? ጥንቃቄ ይፈልጋል። ፕራይስ ከዚህ ጋር ከተመለሰ ምንድን ያደርጋል ማለት ነው? ሲኩዌንስ ፌል የማድረግ እድሉ ከፍተኛ ነው ማለት ነው። ሶ ምንድን ነው አጠቃላይ የዚህንን ደብሊሲኤል ኤክስፔክት ይደረጋል። የዚህ የጥቁሩን ሲኩዌንስ ደብሊሲኤል ሊሰጥን ይችላል ተብሎ ኤክስፔክት ይደረጋል። እሱ ማለት የእሱ ሌቭል እዚህ ጋር ነው ያለው፣ እዚህ ከታች ነው ያለው። እዚህ 3200 አካባቢ 3260 ጀምሮ ነው ያለው። ስለዚህ ፕራይስ እዚህ ድረስ ሊመጣ ይችላል ተብሎ ኤክስፔክት ይደረጋል። አንድ እሱን ኤክስፔክት እንድታደርጉ አሳስባለሁኝ። ይህንኛው ሊመጣ ይችላል። አሁን ከዚህ ጋር ተያይዞ ይህንን ዲስሪስፔክት የሚያደርገው ከሆነ ይህን ዲስሪስፔክት የሚያደርገው ከሆነ ምንድን ማድረግ ነው? አቅጣጫ እንደቀየረም ቶሎ አንደርስታንድ ማድረግ ይፈልጋል። ምክንያቱም እንግዲህ የአሜሪካና የቻይና ንግግር ስላለ የእሱ የትሬድ ዲሉ በጣም ሰክሰስፉል ከሆነ ከዚህ ቦታ ላይ ምንድን ያደርጋል ማለት ነው? ይህም ቦታ ብሬክ አድርጎት ወደታች የመውረድ እድሉ ከፍተኛ ይሆናል ማለት ነው። ካልሆነ ግን አክቹዋል ይህንን የተፈጠረውን ሲኩዌንስ ምንድን አድርጎት ማለት ነው? ይህንን ፌል እንዲያደርግ አድርጎት ይችን አረንጓዴዋን ሲኩዌንስ ፌል እንድታደርግ አድርጓል። ድጋሚ ያ የትሬድ ዲሉ ምንድን ካላደረገ አግሪ ካላደረጉ ወይም ደግሞ ሌሎች ጦርነቶች ምናምን ከተፈጠሩ ድጋሚ ምንድን ሊያደርግ ይችላል ማለት ነው? ቱ ዘ አፕሳይድ ፑሽ ሊያደርግ ይችላል። ስለዚህ እነዚህንን ነገሮች እንድታስተውሉ ለማለት እወዳለሁ ማለት ነው። ስለዚህ ፕራይስ እነዚህን ነገሮች እነዚህን የፋንዳሜንታል ነገሮች ኤክስፔክት ያደርጋል ወይም ደግሞ ይጠብቃል ማለት ነው። ስለዚህ እሱን ግምት ውስጥ አስገቡ ማለት ነው። ኦኬ እሱን ግምት ውስጥ አስገቡ። ጀስት ትንሽ ሌሎች ሃየር ታይም ፍሬሞችን የተወሰኑትን ለመመልከት ያክል እንግዲህ ሃየር ታይም ፍሬም ላይ ሁለት ነገሮችን እንመልከት። አክቲቬትድ የሆኑ ሲኩዌንሶች አሉን። በቦት ሳይድ ነው አክቲቬት የሆነው ማለት ነው። ፕራይስ ኮንሶሊዴት ሲያደርግ ኤስኬ ላይ ቦት ሳይድ አክቲቬት ያደርግና ይቆያል ማለት ነው። ስለዚህ አንደኛው ዲአክቲቬት የግድ መደረግ አለበት። ወይ ከላይ ወደ ታች የተጀመረው ወይም ደግሞ ከታች ወደ ላይ የተጀመረው ዲአክቲቬት ማድረግ አለበት። ስለዚህ ከሁለት አንዱ ኤክስፔክት እናደርጋለን። የትኛውን ዲስሪስፔክት ያደርጋል ወይም ደግሞ ኢንቫሊድ ያደርጋል የሚለውን እንግዲህ አብረን የምናየው ይሆናል ማለት ነው። ስለዚህ እነዚህንን ነገሮች ኤክስፔክት አድርጉ። ከዛ በዘለለ ያው እንግዲህ እነዚህ ቮሊዩም ኤሪያዎችን እንደምትመለከቷቸው እነዚህን ቮሊዩም ኤሪያዎችን ሪስፔክት እያደረግ ነው ፕራይስ ባውንስ ሲያደርግ የነበረው እነሱን ኤሪያዎች ላይ ነበር እንግዲህ የፕራይስ ሪያክሽኖቹ የነበሩት እነሱ ኤሪያ ላይ ነበር የነበረው። ላይክ ብሬክ ኤንድ ሪቴስቶቹ የነበሩት እነዚህ ኤሪያዎች ላይ ነበር፣ የቮሊዩም ኤሪያዎች ላይ ነው። ታዲያ በዚህ ሳምንት ኤክስፔክት ከምናደርጋቸው ፖይንቶች መካከል እንግዲህ የመጀመሪያው ቮሊዩም ያለን እዚህ ከላይ ነው ያለን። ይህ ማለት 3356 ጀምሮ አንድ ቮሊዩም አለን። እሱን ሪስፔክት አድርጎ የመመለስ እድል ሊኖረው ይችላል ከተመለሰ። አክቹዋሊ ግን በጣም የ500 ፒፕስ ዲፍረንስ ስለሆነ ብዙ ጊዜ እንደዚህ አይነት ቦታ ላይ አይመለስም። ትንሽ ያስቸግራል። ሪትሬስመንት ሊኖረው ይችላል፣ ግን ትንሽ የማስቸገር አይነት ባህሪ ያለው በጣም ጥንቃቄ ይፈልጋል። መንደይ ላይ ትንሽ ሊያስቸግር ይችላል። ከዛ በኋላ ግን ማክሰኞ ላይ ሮብ ላይ ምናምን ጥሩ የመሆን እድሉ በጣም ከፍተኛ ነው። ስለዚህ እሱን ኤክስፔክት አድርጉ። ከቮሊዩም አንጻር መሀል መሀል ላይ አፕዴት ስለሚኖረው እና ዊክሊ የሚሆነውን ነገር ፎርካስት ለማድረግ በቮሊዩም ትንሽ ያስቸግራል። ስለዚህ በመሀል አፕዴት የምናደርግ ይሆናል ማለት ነው፣ የምንነጋገር ይሆናል። ከዛ በተረፈ ግን አጠቃላይ ማርኬቱ ከረንትሊ ማለት ነው እውነት ለመናገር እንደዚህ ይመጣል ብዬ ኤክስፔክት አላደርግም። በአራት ሰዓት እንደዚህ ይመጣል ብዬ አላስብም። ይህንኛው አንቲል ምንድን እስካልሆነ ዲአክቲቬት እስካልተደረገ ድረስ እና ይህንኛው አክቲቬሽን እስካልኖረ ድረስ ላይ ይመጣል የሚል አሁን ላይ እሱ ሀሳብ የለኝም ማለት ነው። ስለዚህ እሱን ጊዜው እናቆየዋለን። ጀስት
ሌላው ደግሞ ጀስት ትሬንድም አለ። የነበረን ትሬንድ ነበረ። አንደኛው ትሬንዳችን እዚህ ጋር ተሰብሯል። ሌላኛው ሁለተኛው ትሬንዳችን ደግሞ ይሄ ድጋሚ እዚህ ጋር ይሄንኛውም ተሰብሯል። ስለዚህ በጣም ጥንቃቄ ይፈልጋል ማለት ነው። ኦኬ ሶ የትሬንድ መሰበሮች ስላሉ ትሬንድ አጌንስት ትሬንድ መሆን ትንሽ ከባድ ነው። አይኖ ሌላኛው ደግሞ በሌላ አንግል ደግሞ እንግዲህ ፕራይስ እንዳልኳችሁ ነው። ኮንሶሊዴሽን ላይ ሲሆን ትንሽ አስቸጋሪ አይደል? በሌላኛው አንግል ደግሞ እዚህ ጋር ፕራይስ ምንድን አድርጓል? እዚህ ጋር ብሬክ አለው። ሪቴስት የሚመስል ነገር ነው ይሄንኛው ማለት ሪቴስት የሚመስል ነገር ነው። ነገር ግን ታርጌት ነክቶ ስለመጣ ጥንቃቄ አድርጉ። ቅድም ያሳየኋችሁን የ45 ሚኒት ታርጌቱን ነክቶ ስለመጣ ምንድን የመሆን እድሉ ከፍተኛ ነው ማለት ነው። ይህን ደብሊውሲኤል ለመስጠት ይህን ብሬክ ተመልሶ ብሬክ ለማድረግ ሊሞክር ይችላል ማለት ነው። እሱም ብሬክ ሲያደርግ ደግሞ ይህን ብሬክ ኤንድ ሪቴስቱን ጀስት እንትን ነው የሚመስለው ማለት ነው። ጀስት ፌክ ነው የሚሆነው ማለት ነው። ብሬክ ኤንድ ሪቴስት የሚመስል ነገር አሳይቶን በከፍተኛ ሁኔታ ዳምፕ ሊያደርግብን ይችላል ማለት ነው። ስለዚህ ጥንቃቄ ይፈልጋል ማለት ስልክ ሲኮንሱን ስለምናውቀው የዚህንን ትሬንድ ላይም ብሬክ ኤንድ ሪቴስት ሊያደርግ ነው ብለን ምንድን እናደርግም ማለት ነው፣ አንሸወድም ማለት ነው። አንቲል ኮንፈርሜሽን እስካላገኘን ድረስ በቂ የሆነ ኮንፈርሜሽን እስካላገኘን ድረስ እዚህ ጋር ትሬድ ኤክስኪዩት አናደርግም ማለት ነው። ስለዚህ ትሬንዱን ፎሎ እያደረግን እንሄዳለን። ያው አብዛኞቻችሁ እንደምታውቁት ሲኮንስም በተለያየ አይነት ታይም ፍሬም ይሰራል እና በጣም ሎወር ወደሆነ ታይም ፍሬም ገብተን እያንዳንዱ ሲኮንሶችን መስራት እንችላለን። ላይክ ይህንን ብንመለከት አሁን ይህን ሲኮንስ ብንመለከት ገና ታርጌት ሌቭሉን ሂት አላደረገም። ስለዚህ ይህንን ታርጌት ሌቭሉን ሂት ካላደረገ ደግሞ ምንድን የማድረግ እድሉ ከፍተኛ ነው ማለት ነው። ወደ ታች የመምጣት እድሉ ከፍተኛ ነው። ይሄ ማለት እዚህ ከታች 32 67 ምናምን ጀምሮ ምንድን የማድረግ እስከ 43 ድረስ የመምጣት እድሉ ከፍተኛ ነው። ስለዚህ ፕራይስ ምንድን የማድረግ ድጋሚ ወደዚህ ወደ ታች ፑሽ የማድረግ እድሉ ከፍተኛ ነው። ስለዚህ እሱን ግምት ውስጥ አስገቡ ለማለት ያክል ነው። እነዚህ ነገሮች ግምት ውስጥ መግባት አለባቸው። የተጀመሩ ሲኮንሶች ላይ ካሁን ከረንትሊ የተጀመረው ሲኮንስ ይሄ ነው። ስለዚህ ይሄንን ሲኮንስ ፉልፊል ለማድረግ ወደዚህ የመምጣት እድሉ ከፍተኛ ነው ማለት ነው። ስለዚህ መጀመሪያ ኤክስፔክት የምናደርገው ቱ ዘ ዳውን ሳይድ ነው ማለት ነው። ስለዚህ አሁን ሰኞ ላይ ምን አይነት ኤክስፔክቴሽን ይኖራል? ምክንያቱም ጀስት ማርኬቱን የመረጋጋት አይነት ከቻይና እና ከአሜሪካ አንጻር መረጋጋቶች ስላሉ ፕራይስ ቱ ዘ ዳውን ሳይድ የመውረድ እድሉ ከፍተኛ ነው። ምክንያቱም ከላይም ደግሞ ሪቨርሳል ፖይንት መጥቶ ስለመጣ እዚህ ጋር ይመጣል ብዬ እኔ ኤክስፔክት አደርጋለሁ። ከዛ ያው እንግዲህ ሲኩዌንስ ሲሆን እየተፈጠረ ያለውን እየተከተልን ስለምንሄድ እንደዚህ ይሆናል ብሎ ቀድሞ ትንሽ ለመተንበይ ይከብዳል። ግን ስሩ ታይም እያየነው ስለምንሄድ አፕዴት እያደረግነው ስለምንሄድ ከስር ከስር እየተከታተልን ጀስት ቻርቶች አፕዴት ሲኖር ደግሞ ግሩፕ ላይ በስክሪንሻት መልኩ እየለቀኩላችሁ እንሄዳለን ማለት ነው። በአጠቃላይ ይሄንን ይመስላል። እንግዲህ መልካም ቆይታ። ጥያቄዎች ካሏችሁ ደግሞ ድሮፕ አድርጉልኝ። በቻልኩት አቅም ለመመለስ እሞክራለሁ። መልካም ጊዜ ይሆንላችሁ። መልካም ቆይታ